ባለፈው በክፍል 2 ለማየት የሞከርነው አቲ ለሚለው ግስ እርባታ አይተናል። ዛሬ ደግሞ በክፍል 3 ወይም ከዛ የቀጠለ ማለት ነው ኢስን ለሚለው ወይም ብዙ ቁጥር ለሚያሳየው እንሰራለን ማለት ነው። ኢስን እናንተ ዴምተን ሄዳችሁ፣ ዴማ ጅርቱ እየሄዳችሁ ነው፣ ኒ ዴምቱ ትሄዳላችሁ፣ ዴሙፍ ልትሄዱ ነው፣ ዴሙፍ ቱርተን ልትሄዱ ነው፣ ልትሄዱ ነበር ነው ሳይሆን ይቅርታ፣ ዴሙፍ ቱርተን ማለት ልትሄዱ ነበር፣ ዴምተኒርቱ ሄዳችኋል፣ ዴምተኒ ቱርተን ሄዳችሁ ነበር፣ ዴማ ቱርተን እየሄዳችሁ ነበር ብለን ለብዙ ቁጥር ደግሞ በዚህ መልኩ እርባታውን ወይም ማራባት እንችላለን ማለት ነው። ስለዚህ በቀላሉ እያንዳንዱ ግስ ስናራባ የምናየው ብዙ ቁጥርም ይሁን ብዙ ቁጥርም አይሁን በዋናነት የሩት ወርዱን ካወቅን በኋላ ከዛ ቀጥለን የምንጨምራቸው ፊደላት ናቸው ማለት ነው የሚወስኑት። ስለዚህ የዛሬው ይሄን ይመስላል። ላይክ፣ ሼር፣ ፎሎ ማድረጋችሁን አትርሱ። በቀጣይ ክፍል 4 እንቀጥላለን። አመሰግናለሁ።